ጸጉሩ እየረገፈ ነው። ማበጠሪያውን ባዩ ቁጥር ልቡ ይደነግጣል። ብዙዎቻችን ጸጉራችን ሲረግፍ ወዲያውኑ አዲስ ሻምፑ፣ ውድ የሆኑ ቅባቶች፣ ክሬሞች እንገዛለን። ችግሩ ያለው ጸጉራችን ላይ ሳይሆን ከምንመገበው ምግብ ሊሆን ይችላል። በዛሬ ቪዲዮ ለጸጉር እድገት ወሳኝ የሆኑ ንጥረ ነገሮችን ይዘንላችሁ መጥተናል። አብረውን ቆዩ። በመጀመሪያ አንድ ነገር እንረዳ። በየቀኑ ጥቂት ጸጉር መርገፍ ሙሉ በሙሉ መደበኛ ነገር ነው። ጸጉር የራሱ የህይወት ዑደት አለው። ያድጋል፣ ይሞታል፣ ከዛም ይረግፋል። ነገር ግን ከሚረግፈው በላይ አዲስ ጸጉር መብቀል ሲያቅተው የሆነ ችግር አለ ማለት ነው። እስቲ ጸጉራችንን እንደ አንድ ትልቅ ፋብሪካ እናስበው። ይህ ፋብሪካ በየቀኑ አዲስ ጸጉር ያመርታል። ነገር ግን ይህ ፋብሪካ ጥሬ ዕቃ ማግኘት ካልቻለ ምን ይሆናል? ምርቱ ይቀንሳል፣ አልፎ ተርፎ ሙሉ በሙሉ ሊቆም ይችላል። የጸጉር ስሮቻችንም ልክ እንደዚህ ፋብሪካ ናቸው። ለማደግ ኃይል፣ ፕሮቲን፣ ቫይታሚን እና ማዕድናት ይፈልጋሉ። ታዲያ በመጉደላቸው የጸጉር መርገፍን የሚያስከትሉ ሶስት ዋና ዋና ማዕድናትን እንመልከት። አንደኛው ፕሮቲን። ጸጉራችን በአብዛኛው የተገነባው ከፕሮቲን ነው። ስለዚህ በቂ ፕሮቲን ካልበላን ሰውነታችን ጸጉር መስራት ያቅተዋል። የሚከሰተውም ከባድ ዳይት ላይ ባሉ ሰዎች ላይ ነው። ክብደት በፍጥነት ይቀንሳሉ፣ ግን ከጥቂት ወራት በኋላ ጸጉራቸው መሳሳት ይጀምራል። አይረን በሰውነታችን ውስጥ ኦክሲጅንን ወደ ሴሎች የሚያደርስ ታክሲ ነው። የጸጉር ስሮች ደግሞ ያለ ኦክሲጅን መኖር አይችሉም። ታዲያ አስተውሉ፣ የአይረን እጥረት በተለይ በሴቶች ላይ በጣም የተለመደና ለጸጉር መርገፍ ዋነኛ ምክንያት ነው። ለምን ካላችሁኝ፣ አንድ ሴት ልጅ በወር አበባ ጊዜ በአማካይ 30 ሊትር ደም ታስወግዳለች። ይህም ከ10 እስከ 40 ሚሊ ግራም አይረን ያሳጣታል ተብሎ ይገመታል። ዚንክ ለተዘባበረ፣ ለተበጣጠሰ እንዲሁም በእሳት ለተጎዳ ጸጉር አስፈላጊ ነው። ሌላው ቫይታሚን ዲ ነው። ብዙዎቻችን ቫይታሚን ዲ ከአጥንት ጋር ብቻ እናያይዛለን፣ ግን የጸጉር ስሮችም ይህን ቫይታሚን ይፈልጋሉ። ስለዚህ በዛሬ ቪዲዮአችን ጤናማ ጸጉር ለማግኘት የሚያስፈልገን ውድ የሆኑ ምርቶች ሳይሆን ጤናማ አመጋገብ ነው እንላችኋለን። ሰውነቱ ምን እንደሚነግሩ ያስቀምጡ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ለሌሎች ያጋሩ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።